የሶስቱ ፈቃድ አንዲት መንግስት፣ አንዲት አገዛዝ፣ አንዲት ስልጣን፣ አንዲት ኃይል ተብላ ትነገራለች፣ አትከፈልም። ቅዱስ ቄርሎስ ዘእስክንድርያ ፍጹም አካል ፍጹም አምላክ ፍጹም ሰው መሆኑን ሲያስረዳ ሃይማኖተ አበው ምዕራፍ 71 ቁጥር 2 ላይ አሃዱ አብ ፍጹም በአካሉ አሃዱ ወልድ ፍጹም በአካሉ ወአሃዱ መንፈስ ቅዱስ ፍጹም በአካሉ ወአኮ እሉ ከመማይርገ መንግስት አላ አሃዱ መለኮት ወአሃዱ መንግስት ወአሃዱ ምኩናን ወአሃዱ ስምረት ይላል ቅዱስ ቄርሎስ ዘእስክንድርያ። ይሄ ማለት ምን ማለት ነው? አብ በመልኩ ፍጹም ነው፣ በመልኩ ፍጹም ነው። ወልድም በመልኩ ፍጹም ነው። አንዱ ወልድም በመልኩ ፍጹም ነው። በአካል ቀዋማያን የየራሳቸው አካል ስላላቸው እሱ ምስጢረ ሥላሴ ላይ እናየዋለን። ሁሉንም እዚህ ላይ ስለማንጨርሰው፣ ስለዚህ እንደዚህ ከሆነ የነዚህ የሶስቱ አካል መንግስታቸው ግን ማዕርገ መንግስትን ማበላለጥ ሳይሆን መንግስታቸው ግን አንዲት ናት አለ። መለኮታቸው ደግሞ አንዲት ናት አለ። ፈቃዳቸው አንዲት ናት አለ። ይሄ የሶስቱ ፈቃድ አንዲት መንግስት፣ አንዲት አገዛዝ፣ አንዲት ስልጣን፣ አንዲት ኃይል ተብላ ትነገራለች፣ አትከፈልም። መንግስት አይከፈልም። አካል ሶስት ነው፣ አምላክነት ግን አንድ ነው። በአካል ሶስት ናቸው፣ በአምላክነት ግን አንድ ናቸው። ያ አካል ፍጹም አምላክ ነው ስንል ፍጹም እግዚአብሔር ነው። ፍጹም ሰው ነው ስንል ደግሞ ስጋን ስለተዋሃደ ፍጹም ምንድነው? ሰው ነው። ያንን ለማስረዳት አሁንም ሌላ ነገር ብንጠቅስ የተመቸ ነው። ለዚህ ማስረጃ የምትሆነን ለሃይማኖታችን ቅዱስ ቄርሎስ እንደተናገረ አቀበ ማይተመ ድንግልና ከመትኩን መራሂተ ለሃይማኖት አባይ ለታላቂቱ ሃይማኖት መሪ ትሆን ዘንድ ድንግልናዋን ጠበቀው ብሎ ተናግሯል።